ጽፈት ቤቱ በ30 ንዑስ ተፋሰስና በ33 ቀበላት የተቀናጀ የበጋ ወራት የተፋሰስ ልማት በህብረተሰብ ተሳትፎ ለማከናወን አደረጃጀት የሰው ኃይል ልየታ የቦታ ልየታና የመሳሪያ ዝግጅት ስራ ማጠናቀቁን የቢሮ ተፋሰስ ልማት ቡድን መሪ አቶ ትሳይ ስጦታ ለጣቢያችንም ተናግረዋል። በ2018 ዓመተ ምህረት የተቀናጀ የበጋ ተፋሰስ ልማት ቅድመ ዝግጅትና ስራዎችን በተመለከተ በዚህ ዓመት በቁጥር 30 ንዑስ ተፋሰሶች በሄክታር 6241 ተፋሰሶች ተለይተዋል። ከዛ ውስጥም በዚህ ዓመት ህብረተሰብ በንቅናቄ ወቅቱ የስነ አካላዊ አፈር ነዋ ጥበቃ ስራዎች እርከን ይሰራል ተብሎ የተለየ መሬት እንግዲህ ለዚህም ስራ በአርሶ አደር እጅ የሚገኙ መሳሪያዎች ልየታ ተደርጓል። የእርሻ መሳሪያዎች ዶማ፣ አካፋ፣ ዲጂኖ፣ ገሶ እነዚህ 27415 አንድ ላንድ ጥምርታ ማለት ነው። እያንዳንዱ አርሶ አደር አንዳንድ መሳሪያ ይዞ ይገኛል ማለት ነው። በተሳታፊ ልክ መሳሪያ እያንዳንዱ ቤት ምን አለ፣ ማንጋ አካፋ ይገኛል፣ ማንጋ ዶማ ይገኛል፣ ማንጋ ዲጂኖ ይገኛል የሚባለው ተለይቶ ከታች ይሄ ያደረጃጀቱም ሆነ የመሬት ልየታው የእርሻ መሳሪያ ልየታው ከታች ከአርሶ አደር ቤት ተነስቶ ቀበሌዎች የራሳቸውን ከልማት ቡድን ሰብስበው አደራጅተው ቀበላዊ አድርገው ስልኩ የ30ው ቀበሌ ደግሞ የ30 ገጠር ቀበሌያት በድምሩ ደግሞ ወረዳዊ ተደርጎ ተሰራ ስለሆነ ይሄ ልየታ ከታች የመጣ ነው። ይሄን ስራ የሚያስተባብሩ ደግሞ ቀያሽ አርሶ አደር ወይም ፎርማን የሚባሉ አሉ። እነሱንም በበቂ ሁኔታ እንደ ወረዳ በዚህ 2602 ወንዶችና 1388 ሴቶች በድምሩ 3990 ፎርማኖች በቂ በተግባር የተደገፈ ስልጠናዎችን ወስደዋል። በዚህም መርሃ ግብር በወንዶች 65% በሴቶች 25% እና በወጣቶች አደረጃጀት 15 የሚለማ ሲሆን በአጠቃላይ ከ27415 በላይ የህብረተሰብ ክፍሎችን በአንድ ለ10 አደረጃጀት እንዲመራ በማድረግ ከ2900 በላይ ሄክታር መሬት የተቀናጀ የተፋሰስ ልማት ስራ የሚከናወን ይሆናልም ብለዋል። 2901 ሄክታር በዚህ በጋ በህብረተሰብ ነፃ ጉልበት ተሳትፎ እናለማለን ብለን ነው እቅድ ያዝነውና ከዛ ውስጥም እያንዳንዱ አደረጃጀት አከፋፍለን ስናይ ወንዶች አደረጃጀት ወይም አርሶ አደሮች 65%ን ነው የሚሸፍኑት። ይሄም ከታቀደው መሬት አንፃር 1740 ሄክታር በወንዶች አደረጃጀት ይለማል። ሴቶች 5%ን ነው የሚያለሙት። በሄክታር 725 ሄክታር በዚህ ዓመት በሴቶች አደረጃጀት ይለማል። ወጣቶች ደግሞ 15% ነው የሚያለሙትና እንደዛው 436 ሄክታር በወጣቶች አደረጃጀት ይለማል ማለት ነው። እንግዲህ ለዚህ ስራ አጠቃላይ የሰው ኃይል ተሳትፎን ስንመለከት በዚህ በበጋ ተፋሰስ ላይ 10521 ወንዶች፣ 10670 ሴቶች፣ 6201 ወጣቶች በድምሩ 27415 የሰው ኃይሎችን ተጠቅመን ወይም በዚህ ስራ ላይ አሰማርተን ይሄን 2901 ሄክታር እናለማለን ማለት ነው። ይሁን እንጂ ወረዳው በርካታ የተፋሰስ ልማት ስራዎችን ሲያከናውን የቆየና ከባለፉት ጊዜያት ከተፋሰስ ልማት ስራዎች ልምድ የተወሰደበት ነው ያሉት አቶ ትሳይ ስጦታ በቃለ መጠይቃችን ወቅት ከዚህ በፊት የተከናወኑ ተዳፋታማ ቦታዎች በግብርና በስራ ዕድል ፈጠራ የተፈጥሮ እንክብካቤና የደን ሽፋንን በመጨመር ዘርፈ ብዙ ጠቀሜቶችን በማስገኘት ተጨባጭ ለውጥ እያሳየ መሆኑንም አብራርተዋል። መሰራት ብቻም አይደለም በተሰሩ ውጤቶች እየታዩ ነው የሚታዩ ማለት ነው። እንዲህ ቃላት የሚገለጽ ብቻ ሳይሆን በተግባር በደንብ የሚታዩ ምሳሌዎችን ማንሳት እንችላለን። የተፋሰስ ዋና ዓላማውን ቢሆን የአፈር ለሚነትን መጨመር ነው። የአፈር ለሚነትን በመጨመር ሰብልና የእንስሳት ምርትና ምርታማነትን መጨመር፣ ከዚህም ባሻገር የሥራ ዕድል መፍጠር፣ የደን ሀብታችንን ሽፋን ማሳደግና የውሃ ሀብትንም ጭምር መጠንና ጥራት ማሳደግ ነው ዓላማው። ከዚህ ዓላማ አንፃር እንደኛ ወረዳ ስናይ በርካታ ደገ ቀበሌያት እነ ጭልሻ፣ እነ ዝብቲ አክቻ፣ እነ ዝብቲ ውጻ፣ እነ መልት ቀበሌያትን እንደ አብነት ብንወስድ ከዚህ በፊት ከምርት ውጭ የነበሩ መሬቶች አሁን ላይ በቂ ምርት እየሰጡ ጭልሻ መሬቱ ምርት አልሰጥ ብሎ ሰዎችን አንስተን ወደ ሰፈራ ጣቢያ ሲላክ ነበር እናቀው። ግን አሁን ላይ ገብስ፣ ባቀላ፣ አተር፣ ተልባ ያመረቱ ድቡልቡል ድንች ያመረቱ በምን የተነሳ አፈሩን እርከን በመስራት ያ አካባቢ አሲዳማ በመሆኑ የአፈሩን አሲዳማነት ሊያጠፉ የሚችሉ ቴክኖሎጂዎችን እነ ኖራ እነ ኮምፖስት በመጠቀም መሬቱን ምርታማ በማድረጋቸው አሁን በማህበርን ተደራጅተው ውጤታማ ናቸው። በግለሰብ ደረጃም በጣም ውጤታማ ናቸው። ይሄ ብዙሃኑ ሂዶ በአይኑ አይቶ የመሰከረበት ስለሆነ